ሰዎች ሁሉ በለውጥ ውስጥ ያልፋሉ። አንዳንድ ጊዜ በድንገት፣ አንዳንድ ጊዜ በሂደት፣ ሌላ ጊዜ ደግሞ በክስተት መልክ ይመጣል ለውጥ። ለውጥ አንዳንድ ጊዜ ፈልገ ነው ሰርተን ደክመን የምናመጣው ነው። አንዳንድ ጊዜ ደግሞ ባንፈልገውም የሚደርስብን ነገር ነው። በህይወታችን ውስጥ ለውጥ ቋሚ ከኛ ጋር የሚኖር ነገር ነው። በተለይ ደግሞ የሰው ልጅ ለውጥን የመጥላትና የመውደድ ባህሪ እንዳለው የታወቀ ነው እና ሁላችንም አካባቢያችንን፣ ዓለምን፣ ራሳችንን፣ ሀገራችንን ለመለወጥ የተለያየ ነገር ምንችለውን እናደርጋለን። በዛ ውስጥ ደግሞ ፓርቶን ለመሆን እንሞክራለን። በተለይ የአንድ ሰው ታሪክ ካነበብኩ በኋላ ከአንድ ጽሑፍ ላይ በጣም አስተማሪ መስሎ ስለታየኝ ዛሬ እሱን ነው ከእናንተ ጋር መካፈል የምፈልገው እና ይሄ ሰው የ20 ዓመት ወጣት ሳለ ብዙ ጽሑፎችን በማንበብ ለውጥ በሚናፈስበት ዘመን የተወለደ በመሆኑ ዓለምን መለወጥ እንደሚችልና እንዳለበት በማመን ያለ የሌለ ጉልበቱን ሁሉ አስተባብሮ ታጥቆ በመነሳት እስከ 30 ዓመቱ ድረስ መስዋዕትነትን በመክፈል ሲጥር ቆይቶ ልክ 30 ዓመት አካባቢ ሲደርስ ዓለም በጣም ሰፊ ናት፣ ትልቅ ናት፣ ዓለምን መለወጥ ከኔ አቅምና ጉልበት እውቀት ውጪ ነው፣ አልችልም ወደሚል ድምዳሜ ላይ ደርሶ ተስፋ ለመቁረጥ ሲጀምር ለምን አገሬን አልለውጥም፣ የግድ ዓለምን መለወጥ የለብኝም ብሎ በ30 ዓመቱ አገሩን ለመቀየር ታጥቆ ተነሳ። ያለ የሌለ አቅሙን፣ ገንዘቡን፣ እውቀቱን፣ ጊዜውን ሁሉ በማባከን አገሩን ለመለወጥ ባደረገው ጥረት ውስጥ ከብዙ ሰዎች ተጋጨ። አንዳንድ ጊዜም ታሰረ። በመጨረሻ ላይ ልክ 40 ዓመት ሲሆነው አገርን መለወጥ ምን ያህል ከባድ እንደሆነ በመረዳት አገርን መለወጥ አይቻልም፣ አገር ትልቅ ናት፣ አገርን ሊለውጥ የሚችል ፈጣሪ ብቻ ነው በማለት 40 ዓመት ሲሆነው አገሩን መለወጥ የሚለውን ሀሳብ በመተው ለአጭር ጊዜ ትንሽ ድብርት ውስጥ ገብቶ ለብቻው እድሜውን በማባከኑ ያለፈው 20 ዓመት እየቆጨው እያሰላሰለ እያለ ገና በእድሜያቸው ልጆች የሆኑ ልጆቹና ቤተሰቡን በዚህ ምክንያት ችላ እንዳለ ስለገባው እኔ ምን አስጨነቀኝ ለምን ቤተሰቤን አልለውጥም በማለት በ40 ዓመቱ ላይ ጉልበቱን፣ አቅሙን፣ ጊዜውን ሁሉ አስተባብሮ ልጆቹን፣ ባለቤቱን፣ ዘመዶቹን ለመለወጥ ታጥቆ ተነሳ። እሱ የ50 ዓመት ሲሆን ልጆቹ እሱ እንደፈለጋቸው አልሆኑም። ቤተሰቡንም እሱ በመፈለገበት መንገድ ሙሉ ለሙሉ መምራት አልቻለም። ቤተዘመዶቹን ደፍኔትሊ መለወጥ አልቻለም እና በዚህ ጊዜ በጣም የማይመለስ 30 ዓመት ዕድሜው ሊለውጠው በማይችለው ነገር ላይ በመጥፋቱ እጅግ ተከፍቶ ዕድሜ እንዲሁ በከንቱ ባከነ በማለት ምን ማድረግ እንዳለበት ግራ ስለገባው ለአንድ ወር ወደ ሩቅ አገር ሄደ። ከረጅም ማሰብና ማሰላሰል በኋላ አንድ ሀሳብ ስለበራለት ከዚህ በኋላ መለወጥ ያለብኝ ራሴን ነው፣ አስተሳሰቤን ነው፣ ራሴን መለወጥ ነው የምችለው፣ ከዚህ በላይ አልችልም በማለት በ50 ዓመቱ ራሱን ለመለወጥ ጀመረ ማለት ነው። ነገር ግን በዚህ ጊዜ ብዙ የለመዳቸው ልማዶች፣ አስተሳሰቦች በህይወት ውስጥ ያሉ በጣም ከፍተኛ ነገሮች ስለነበሩ እንዳሰበው ራሱን መለወጥ ቀላል አልነበረም። በህይወቱም ላይ ደግሞ ብዙ ማድረግ ያለበት ወደኋላ የቀረባቸው ጉዳዮች ስለነበሩ በሌሎቹ ኮሚትመንቶቹ ራሱን የመለወጥ ሂደቱ እየከበደው መጣና ልክ 60 ዓመት ሲሆነው ራሱን መለወጥ አለመቻሉ ተረዳ። ከዚህ በኋላ ልለውጠው የሚችል ነገር የለም በማለት እያዘነ በሚኖርበት ጊዜ አንድ ወጣት የ20 ዓመት ሰው ሲያገኝ እንዲመክረው ጠየቀው። ምን እንድመክር ነው የምትፈልገው ሲለው በዚህ ዕድሜ እኔ ዓለምን ለመለወጥ በጣም እያሰብኩ ነው እና ምን ትመክረኛለህ አለው። ከዛ በኋላ የራሱን ታሪክ ነገረውና ልጄ እኔ አንተ በነበርክበት ዕድሜ ዓለምን፣ አገሬን፣ ቤተሰቤን፣ ቤተዘመዴን በመለወጥ ፋንታ በ20 ዓመት የራሴን ብለውጥ ኖሮ ምናልባትም በ30 ዓመት ቤተሰቤን፣ በ40 ዓመት ሀገሬን፣ በ50 ዓመት ዓለምን ባለውጥ እንኳን ከፍተኛ ተጽዕኖ ለመፍጠር የሚችል ማንነት አዳብር ነበር። ስለዚህ አሁን
ዓለምን አገርን የሚለውን ነገር ለጊዜው ተወት አድርግና መጀመሪያ ራስህን ለውጥ አለው። በተለይ እንግዲህ በተለያየ እድሜ ላይ ያለ ሰዎች እንግዲህ እኔ አሁን 51 ዓመቴ ነው። አንዳንዶቻችሁ 40 ቤት፣ አንዳንዶቻችሁ 30 ቤት፣ አንዳንዶቻችሁ 20 ቤት 10 ቤት የሚሆናችሁ አላችሁ። ቁልፉ ያለው ሰው ልጅ ራሱን በጊዜ መለወጥ፣ በጊዜ ማስተካከል፣ በጊዜ ማሻሸል፣ በጊዜ ዓለም እንድትሆን የምንፈልገውን መልካምነት ራሳችን ላይ ማየት፣ ሌሎች ተለውጠው ማየት የምንፈልገውን ነገር ራሳችን መሆን በንግግር በሀሳብ በድርጊት ነው። ስለዚህ ዛሬ የዚህን ሰው የ40 ዓመት መንገድ ከመሄዳችን በፊት ራሳችን ላይ እንስራ፣ ራሳችንን እንለውጥ። ራሳችን ላይ ከሰራን ሌላውን ለመለወጥና ለመርዳት ተስፋ አለን የሚለውን ሀሳብ እንደ ታላቅ ወንድም ለመምከር ነው። እንግዲህ ሀሳብ እንደሚረዳችሁ ተስፋ አድርጋለሁ። ነገም ሰሞኑንም እንግዲህ እንዲሁ አንዳንድ ሀሳቦች ሲመጡልኝ ከእናንተ ጋር ወይም እዚሁ ቻናል ላይ ሼር አድርጋቸዋለሁ። መልካም ጊዜ